ሰላም እያየን ያለነው በኮሊደር ስራ አምራና ተውባ የምትገኘውን የሐዋሳን ከተማ ሲሆን አሁን እያያችሁ ያላችሁት ከከተማዋ እምብርት ወይንም ዳውንታውን ፒያሳ ወደ ሳውዝ ስታር ሆቴል በሚወስደው መንገድ ላይ ያሉትን ህንጻዎቿንና የኮሊደር ስራውን ነው። እንደምታዩት ለአይን በሚማርኩ መብራቶች ህንጻዎቿን አሳምራ መንገዶቿንም አስውባ ለበርካታ እንግዶቿና ነዋሪዎቿ ምቹና ማራኪ ሆናለች። ይህንም ለውጧን እንድታዩላት በአካልም መታችሁ እንድትጎበኙላት ስል ቪዲዮውን ጋበዝኳችሁ። ይህ የምታዩት አደባባይ የሱሙዳ አደባባይ ሲባል ሱሙዳ የሲዳማ ብሔር የማንነት መገለጫ ነጸብራቅ የሐዋሳ ከተማ መገለጫም ጭምር ነው። ሱሙዳ ማለት ምልክት ወይም ማህተም ማለት ሲሆን ተምሳሌትነቱም በእንሰት የውስጠኛው ክፍል ቅርጽ የተሰራም ነው። ይህም የሲዳማ ዋነኛ ምግቦች እንደ ቡሪሳሜ፣ ጩካሜ፣ ኦሞልቾ፣ የቆጮ ቂጣ የመሳሰሉት ከእንሰት እንደሚሰሩ ለማሳየት ታስቦ የተሰራ ዲዛይን ነው። በዙሪያውም በርካታ የሲዳማን ባህል ታሪክና ወግ የሚገልጹ የስዕል አሻራዎች ይገኙበታል። እንግዲህ ሐዋሳን ከዚህ በፊት ታውቋት ከነበረ በዚህ ቪዲዮ የትኛው አካባቢ ተለውጦባችሁ ወይ አምሮባችሁ አገኛችሁ? እስቲ ሐሳባችሁን አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ እንደምታዩት በርካታ ሰዎች በእግረኛ መንገድ ላይ መታየት፣ ሳይክል የሚነዱ ሰዎችም እንዲሁም ለመዝናናት የወጡ ቤተሰቦችም ማየት ከጊዜ በኋላ በዚህ ውበቷ የተነሳ በሐዋሳ ጎዳናዎች ላይ የሚታይና የሚዘወተር ሆኗል። እንግዲህ በዚህ ቪዲዮ በፊት ከምታውቋት ሐዋሳ አሁን ያለችበት ገጽታ እጅግ የተለየና የተዋበ እንደሚሆን ተስፋ አደርጋለሁ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብዙዎች የሐዋሳን ውበት ማየት እንዲችሉ መተው መጎብኘትና ራሳቸውን አዝናንተው እንዲመለሱ ሼር እንድታደርጉላቸው እጋብዛለሁኝ። ሰናይ ጊዜ